ስራዎችን የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን ነው ርዕሳችን። ክንውን ከላይ ነው ከጌታ ነው፣ እኛ ደግሞ ልንሰራ እንነሳለን። እንግዲህ ባለፈው ከሶስት ሳምንት በፊት ተነሱ ንቃ የሚል መልእክት ይመጣ ነበርና ዛሬ ደግሞ እኛ እንነሳለን፣ የሰማይ አምላክ ደግሞ ያከናውንልናል ብለን ነው የምናይ። አስደናቂ መልእክት ነው። ነህምያ ምዕራፍ 2 ላይ ያለው ምዕራፍ 1 ላይ የተናገረችው እንዳለው ነው። ቀጥላለሁ። ምዕራፍ 1ን አልከልስም፣ በደንብ ስለከለሰችልን እህታችን ማለት ነው። ምዕራፍ 2 አንብቤ ጀምራለሁ። በንጉሥ በአርጤክስስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሥ ሰጠሁት። ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። ንጉሥም ሳትታመን ፊትህ ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ ፈራሁ። ንጉሡንም ንጉሥ 1000 ዓመት ንገስ፣ የአባቶች መቃብር ያለበት ከተማ ተፈትታለችና በሮቿን በእሳት ተቃጥለዋልና ፊቴ ስለምን አይጠቁር? ፊቴ ስለምን አያዝን አልኩት። ንጉሡም ምን ትለምነኛለህ አለኝ። አይገርምም? ምን አቤት ሞገስ ማረባገለበገድ ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይኩ። ቅድም ምዕራፍ 1 የጸሎትን ጉልበት በጣም እየነገረች ነበር እህታችን። ወደ ሰማይ አምላክ ጸለይኩ። እየገቡ ነው አይደል ሰዎች እንጂ ስብርቅ እያለ እየገቡ ነው እንጂ ችግር የለበትም። እሺ ወደ ሰማይ አምላክ ጸለይኩ። ንጉሡንም ንጉሥ ደስ ቢያሰኝህ ባሪያህ በፊት ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልኩት። ንግሥቲቱ ባጠገቡ ተቀምጣ ሳለች ንጉሡ መንገድ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሥም ይሰደኝ ዘንድ ደስ አለው። ሃሌሉያ። እኔም ዘመኑን ቀጠርኩለት። ዘመን የሚቀጥርለት ማን ነው? መቼ እንደሚመለስ ራሱ ነህምያ ከመጣለት ከተቀበለው ሞገስ የተነሳ ወደ ሰማይ አምላክ ከመጸለዩ የተነሳ ቀጠርኩለት። ንጉሡንም ንጉሥ ደስ ቢለው እስከ ይሁዳ ሀገር እንዲያደርሱኝ በወንዝ ማዶ ላሉት ገዢዎች ደብዳቤ ይሰጠኝ። በቤቱም አጠገብ ላለው ለግንብ በሮች ለከተማው ቅጥር ለምገባበት ቤት እንጨት እንዲሰጠኝ ለንጉሥ ዱር ጠባቂው ለአሳፍ ደብዳቤ ይሰጠኝ። 3 ነገር ነው የጠየቀው አልኩት። ንጉሡም በእኔ ላይ መልካም እንደሆነች እንደ አምላኬ እጅ ሰጠኝ። ሻጋላ ቦራ በጋየ የሰማይ አምላክ ዝም ብሎ አይደለም ያከናውን፣ ሞገስ ሰጥቶ መልካም እንደሆነች እንደ አምላኬ እጅ በእኔ ላይ እንዳለች ራሷ እጁ ናት ይህን ያደረገችልኝ ማለት ነው። ነህምያ ሰጠኝ። ወንዝ ማዶ ወዳሉት አለቆችም መጥቼ የንጉሥ ደብዳቤ ሰጠኋቸው። ንጉሥም ከኔ ጋር የሰራዊትን አለቆች ፈረሰኞች ሰደደ። አሮናዊው ሰንበላጥና ባሪያው አሞናዊ ጦቢያ ለእስራኤል ልጆች መልካም ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ። በቤታቸው ወደ ኢየሩሳሌም ደረስኩ። በዚያም 3 ቀን ያህል ተቀመጥኩ። በሌሊትም ተነሳሁ። ከኔም ጋር አያሌ ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅኩ። ይህ በጣም ታላቅ ትምህርት አለው። ለማንም እግዚአብሔር ትልቁ ሰማይና ምድር የፈጠረ እግዚአብሔር በልቤ ያኖረውን አለ ነህምያ። ለማንም አላስታወኩም። በጣም ባለስልጣኖች፣ ትልልቅ ባለስልጣኖች፣ ብዙ ወታደሮች፣ ብዙ የሚያስፈልጉት ሰዎች ማትሪያል ሁሉ ተሰጥቶት እየሄዱ ነው። ሚስጥሩን ግን በልቤ ያኖረውን ለማንም አላስታወኩም። ለማንም ለምንድን ነው? እሱ ከሰማይ አምላክ ጋር ነው የሚከናወንለት የሚሰራው እና እንዴት አድርጎ እንደሚሰራ መቼ መናገር እንዳለበት ያውቃል። ያለ ጊዜ ነገሩን አያባክንም። በልቤ ያኖረውን ለማንም አላስታወኩም። ተቀምጨበት ከነበረው እንስሳ በቀር ከእኔ ጋር ምንም እንስሳ አልነበረም። እንስሳ እንኳን እንዳያውቅ ይፈልጋል። ለሸለቆ በር
ወጣሁ፣ በሸለቆ በር ወጣሁ፣ ወደ ዘንዶም ምንጮችና ወደ ጉድፍ መጣያ በር ሄድኩ። የፈረሰውን የአባቶቼን የኢየሩሳሌምን ቅጥር በእሳት የተቃጠሉትንም በሮቿን ተመለከቱ። ወደ ምንጭም በርና ወደ ንጉሥ መዋኛ አለፍኩ። ተቀምጬበት የነበረው እንስሳ የሚያልፍበት ስፍራ አልነበረውም። በሌሊትም በፋፋው በኩል ወጥቼ ቅጥሩን ተመለከትኩ። ዞርኩም፣ ዞር ብዬም በሸለቆ በር ገባሁ። እንዲሁ ተመላለስኩ። ሽማምንቶች ግን ወዴት እንደሄድ ምን እንዳደረግኩ አላወቁም። ለይሁዳና ለካህናቱ ለታላላቆችና ለሽማምንቱም ስራ ይሰሩ ነበሩ። ለሌሎችም ገና አልነገርኳቸውም ነበር። እኔም እኛ ያለንበት ጉስቁልና ኢየሩሳሌም እንደፈረሰች በሮቿን በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኳቸው። የአምላኬም እጅ በእኔ ላይ መልካም እንደነበረች ንጉሥም የነገረኝን ቃል ነገርኳቸው። እነርሱም እንነሳና እንስራ አሉ። እጃቸውንም ለበጎ ስራ አበረቱ። አሮናዊ ሰንበላጥ፣ ባሪያውም አሞናዊ ጦቢያ፣ አረባዊውም ጌሴም በሰሙ ጊዜ በንቀት ሳቁብ። ቀላል አድርገውንም ይህ የምታደርጉት ነገር ምንድን ነው? በውኑ በንጉሥ ላይ ትሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም ዕድን ፈንታ መብትም መታሰቢያም የላችሁም አልኳቸው ይላል። ነህምያ 2 አሁን ያነበብኩላችሁ ነው። ነህምያ ምዕራፍ 1 ላይ ተቀምጦ እንዳለቀሰ አያሌ ቀን እንደጾመ እንደጸለየ ወደ ንጉሥ እንደገባ ነግራናለች። እኛም ሳምንት ዕለት ይህንን አይተናል። ነህምያ በጣም በሚገርም ሁኔታ ነህምያ ያየነው ምንድን ነው? እንግዲህ ስራ ሲጀመር ከልብ እንደሚጀመር ካለ ልብ እንደማይሰራ አይተናል። ምዕራፍ 1 ላይ ያየነው ጸለይ፣ እቅድ አወጣ። ነህምያ መጸለይ የጀመረው በኪሌዎስ በህዳር ወር ማለት ነው። መጸለይ የጀመረው በህዳር ወር ነው። በህዳር ወር መጸለይ የጀመረ ምዕራፍ 2 ላይ ወደ ኢየሩሳሌም ለመሄድ ፈቃድ በጠየቀበት በኒሳን ወር በመጋቢት ማለት ነው። በኒሳን ወር በህዳርና በመጋቢት ወር መካከል የ4 ወር ልዩነት አለው። 4 ወር ሙሉ እየጸለየ ነበር ነህምያ። 4 ወር ሙሉ እየጸለየ ነበር። ጸሎቱ ጸለይኩ አያሌ ቀን ነው የሚለን እንጂ ቀኑን አይነግረንም። ግን ስና ሰላም በኪሴል ወር ጸልይ ነበር። ከዛ ከንጉሥ ጋር የተገናኘ በ4 ወሩ ነው ንጉሥን የጠየቀው። ምን ትፈልጋለህ ሲለው በዛ በሁለቱ መካከል የ4 ወር ልዩነት አለ። የንጉሥ ልብ እንዲከፈት፣ የንጉሥ ልብ ለስራ እንዲንቀሳቀስ አጥብቆ ጸልዩዋል። ሞገስ እንዲያገኝ አጥብቆ ጸልዩዋል። ከሁኔታው ስለምናይ ጸሎት ጉልበት እንዳለው በደንብ አይተናል ሳምንት ዕለት። ተሐድሶ የሚጀምረው ከልብ እንደሆነም አይተናል። ተሐድሶ የሚጀምረው ከራሱ ከዋናው ከሰማው ሰውዬ ነው። ተሐድሶ የነህምያ ሐዘን ወደ ተሐድሶን የተለወጠለት። የተወደዳችሁ ከልብ የምናዝነው ሐዘን ወደ ተሐድሶ ነው የሚቀየር፣ ወደ ድል ነው የሚቀየር፣ ወደ ክንውን ነው የሚቀየር። ሐዘን ይቀየራል። ወደ ሰማይ አምላክ ጸለይኩ ነው የሚለው። ወደ ሰው አይደለም መጀመሪያ ያቀረበው፣ ወደ ሰማይ አምላክ ነው ጉዳዩን ያቀረበው። በመጀመሪያ ምን አደረኩ ይላል? ጸለይኩ። ሁለተኛ እቅድ አወጣ። እርግጠኛው ነው እቅድ ያወጣ። ንጉሱ ሲጠይቀው ወዲያው ነው የመለሰለት። ለምን? እቅድ አውጥቶ ስለነበረ ነው። ራዕይ ያለ እቅድ ስለማይሆን እና ሲጠይቀው እስኪጠይቀው አልጠበቀም እና አውጥቶ ስለነበረ በእምነት አስቀድሞ አቅዶ ስለነበረ ንጉስ ሲጠይቀው እቅዱን ነገረው። በኢየሩሳሌም ለምን ያህል ጊዜ ትቆያለህ ነው ያለው።
ሄደስ ምን ታደርጋለህ? ምን ያህል እንደሚቆይ የጠየቀው እሱን ነው። ስራውን ለመስራት ምን እንደሚያስፈልገውም ጠየቀ። ምን ያህል ጊዜ እንደሚቆይ ምን እንደሚያስፈልገው የጠየቀው። እንግዲህ ራዕይ ያለኝ ብሎ የሚያለቅስ ሰው ዝም ብሎ አያለቅስም። ግቡንም ያህል ውጤቱንም ራዕዩንም ይናገራል። እና ራዕዩን መናገር የማይችል ሰው ራዕይ የለውም ማለት ነው። ሄደ ምን ታደርጋለህ? ምን ልስጥህ ሲለው የጠየቀውን ነገር እያየን እንሄዳለን ማለት ነው። ነህምያ በመጀመሪያ ጸለየ፣ ሁለተኛ አቀደ። እቅዱንም ሲናገር እናያለን። ድጋፍ ጠየቅ፣ ድጋፍ ፈለገ። ነህምያ አርጤክስስን ድጋፍ ሲቀበለው ሲጠይቀው እናያለን። ስራን አንድን የእግዚአብሔር የሚሰጠንን ስራ ብቻችንን ልንሰራው አንችልም። የተወደዳችሁ ትክክለኛ ራዕይ ለሰዎች ሼር ማድረግ ከቻልና ራዕያችንን ሰው ተቀብሎ ሊደግፈን ይገባል ማለት ነው። ወይም ደግሞ ራዕይን ያላቸው ሰዎች መደገፍ ይገባል ማለት ነው። የእግዚአብሔር ሀሳብ። ለዚህ ነው አርጤክስስን እግዚአብሔር ልቡን የነካው። ራዕዩን እንዲደግፍ ምን ላድርግልን እና ልቡ ሲነሳ እናያለን። ታድሶ የሚጀምረው ከኛ ነው፣ ከእናንተ ነው፣ ከእኔ ነው። የኢየሩሳሌም መገንባት ከነህምያ ልብ ነው የጀመረው። ለውጥ የሚጀምረው ከኛ ልብ ነው፣ ከእኔ ልብ፣ ከእናንተ ልብ ነው። አምስተኛ ራዕይ አቅጣጫ አለው። አቅጣጫ ነው የሚያሳየው። ነህምያ የሚፈልገውን አወቅ። መሄድ እፈልጋለሁ። ምን ልታረግ? ከተማዋን ኢየሩሳሌምን እገነባለሁ። በመጨረሻ የመገንባት ጉልበት ነው የገባበት። ሰው የመስራት አይደለም፣ የመገንባት ጉልበት የገባበትን ሰው ማቆም አይቻልም። ግንባታ የሚያስብ የፈረሰን እጠግናለሁ አቆማለሁ። ይህ እኮ የመስፋት የመጠጋገን አይደለም። እኔ አቆማለሁ። ፍርስርስ ብላለች። ዞረን እኔና እንስሳዬ ብቻ ነው። እንስሳዬ እግሩ የሚያቆምበት አቷል። ድንጋዩ ጠቁሯል። ይህንን ፍርስራሽ ከየት አምጥቶ ነው የሚሰሩ ብሎ የሚሳለቁበት እንደዛ ነው። ማይሆን ነገር ነው። ግን ምን ይላል ነህምያ? ልቡ ስለተነሳ እገነባዋለሁ። ሃሌሉያ። ሰው ይሄኛው ልቡ ውስጥ ካልገባ ሸክም ሊገባው አይችልም። ሸክም የሚባለው ነገር ከልብ ነው የሚጀምረው። እሰራዋለሁ፣ እራመደዋለሁ፣ እሄደዋለሁ ብሎ የሚሄድበት ሸክም ያስፈልጋል። ሌላው እቅድ ያስፈልጋል፣ ዝግጅት ያስፈልጋል፣ ጊዜ ያስፈልጋል። ደብዳቤ ምን ላድርግልህ? ደብዳቤ ጻፍልኝ። ለማን? እንዲሰጡኝ ለዱር ጠባቂዎች እንጨት እፈልጋለሁ። ምሰራበት የሚሰራበትን እንጨት እንደሚያስፈልገው ሲናገር እናያለን። እቅዱ ላይ በጣም ምን እንደሚያስፈልጉ ያሰፈረ ይመስለኛል። ነህምያ ዝግጁ ነበር። ሲጠይቀው ታታ አድርጎ ነው የመለሰው። ብዙ ቀን የጸለየበት ጉዳይ ነው። 4 ወር ሙሉ በእግዚአብሔር ፊት ያቀረበበት ጉዳይ ነው። በጌታ በኢየሱስ ባርካችኋል። ልባችሁ ሲነሳ፣ ነገራችሁ ሲነሳ የሚያስፈልጋችሁ ይለቀቅላል። ለእኔም አሜን። ኢየሱስ ጌታ። እቅድ የተወደዳችሁ ራዕይን ወደ ተግባር የማምጫ መንገድ ነው። ራዕይን ወደ ተግባር እቅድ ራዕይን ወደ ተግባር የማምጫ መንገድ ነው። የሚጽፉ ሰዎች ስላሉ ነው ደገም እያደረጉ እንግዲህ ቁጥር 12 ላይ ዙሪያውን በሙሉ ሲፈትሽ ነው የምናይ። በሙሉ እየዞረ ፈተሽ ነው። ለሰው አልተናገርኩም ከተቀመጥኩበት እንስሳ በቂ። ራዕይ ዝም ብሎ የሚነገር አይደለም። ብዙ ጊዜ ሰዎች ራዕያቸው የሚጨነግፉባቸው ወይም ደግሞ የእነሱን ራዕይ ሌሎች የሚጠቀሙበት ስለሚያወሩ ነው። አንድ እህት ምናልባት እዚህ ትኖር ይሆናል። የሆነ ቢዝነስ መጣልኝ አለች። በጣም አስደናቂ ቢዝነስ ነው አለች። ሰው ሰርቶ ታያቅም እና ለአንድ ሰው ታማክረዋለች። ሰውየው ባለጸጋ ነው፣ ብርም ሼር እንዲያረጋት ምናምን። እሱ ሰራው፣ እሷን አልፏት እሱ ሰራው። እሱ ሀብታም ሆነበት ማለት ነው። እና በጣም ታዝናለች። ግን ልጅቷ አክቲቭ ስለሆነች አሁን ጥሩ ላይ ናት፣ የተንቀሳቀሳለች። አሁን ራዕይ ያለው ሰው በቃ አይተኛም። እና ዙሪያየው ለማንም አልነገርኩም ይላል። የምናገርበት ሰዓት አለኝ ነው የሚለን ነህምያ። አሁን የምናገርበት ዙሪያውን ስላየው ፍርስራሹን ነው ያየው። በቃ ደስ የሚያሰኝ ነገር አላየው። ተስፋ የሚያስቆርጥ ከሰማው ይልቅ ፈረሱ እንኳ የተቀመጥኩበት እንስሳ የሚቆምበት ቦታ እስከሚያጣ ስብስ ብሏል። በዘንዶ ገባው፣ በዚህ ገባው ይላል። በምንጩ ገባው። ሁሉም እንዳልተጠበቀ ቆሟል። መቃብሩ ሁሉ ፈራርሰዋል። ስለዚህ
ይህን የፈራረሰውን ለሰው ቢነግረው ተስፋ ያስቆርጠዋል። አርፈ ተቀመጥ እባክህ ይለዋል። ዝም ብለህ ነው ይለዋል። አልተናገርኩም አለ። ሃሌሉያ። እንግዲህ ዝግጅት ያስፈልጋል። የተወደዳችሁ እምነት ይዟል፣ ግን የእምነት ለመስራት እምነት ብቻ አይበቃም፣ ዝግጅትም ያስፈልጋል። እግዚአብሔር የተዘጋጀን ሰው ይጠቀማል። እግዚአብሔር ልቡ የተነሳንና የተዘጋጀን ሰው ይጠቀማል። በጣም ብዙ ጊዜ ራዕይ ያለው ሰው የሆነ የሚያስፈልገውን ነገር ሲያሟላ እግዚአብሔር ልክ ይከፍትለትና ይቀጥላል። የእግዚአብሔር እጅ በላይ ላይ ነበር ይላል። የእግዚአብሔር እጅ በሱ ላይ ካለ ብቻውን እንዳልነበረ እጁ አይተናል። ሞገስ አለ። ሞገስና ኃይል ተጨምሮ ነው ያለው። ለምን? ንጉሥ ፈቀደልኝ፣ ሁሉን ሰጠኝ፣ የምሰራበት ሁሉ ወታደሮች፣ ደብዳቤ። የእግዚአብሔር አብሮ ካለ መንገዳችን ይቀናል። ሌላው ስራ ካለ ተቃውሞ አለ እና ስለ ተቃውሞ ነው ሰሙ። ለኢየሩሳሌም መልካምን የሚሻ እንደመጣ ሰሙ ነው የሚላል እና በጣም ሲበሳጩ ነው የምናየው። ንጉሥ ሲጠይቀው በልቡ የነበረውን ነገር ሁሉ ነገረው ነው። በልቡ የነበረው ነገር ከአንድ እስከ ሁለት እሱ ነው የሚለው። እጅግ አድርጌ ፈራሁ ይላል። ንጉሥ የልብ ሐዘን ነው ሲለኝ እጅግ አድርጌ ፈራሁ ይልና ሲነግረው ምንድን ነው የሆነው ብሎ ሲነግረው የአባቶች መቃብር ያለበት ከተማ ተፈታለች። የሚናገረው ጢም ብሎ በሮቿ በሳት ተቃጥለዋል። ፊቴ ለምን አያዝን አልኩት። ንጉሥ ምን ትለምነኛለህ? ይቺ ወሳኝ ፖይንት ናት። ምን ትለምነኛለህ? ይችን እንዲለው ነው የፈለገ ሞገስ እንዲያገኝ። ምን ላድርግልህ? ልክ አስቴርን እኮ ሞገስ ስታገኝ ምን ላድርግልሽ፣ የመንግስቴን እኩሌታውን እሰጥሻለሁ ብሎ በትር ነው ይዘረጋል። ጸሎት ጉልበት አለ። የእግዚአብሔር ፊት የሰውን ፊት ያበራልናል። እግዚአብሔርን ፊት ቀድመን ካየን ማንኛውም ፊቱ ማጥቆር አይችልም። የእግዚአብሔር ፊት ብርሃኑን ይዘን ስለምንወጣ፣ የፊቱን ብርሃን ተሸክመን ስለምንወጣ ምን ላድርግልህ? ምን ትለምነኛለህ? እንደዛ ሲለኝ ይላል ቁጥር 5 ላይ ወደኋላ እያልኩ ነው። ጨምሬ ጸለይኩ ይላል። በልቤ ጸልይ ነበር ይላል ቁጥር 5 ጨምሬ ጸለይኩ፣ እኔም ወደ ሰማይ አምላክ ጸለይኩ። ንጉሥ ደስ ቢያሰኘው ባሪያ በፊቱ ሞገስ ቢያገኝ በእግዚአብሔር መታመንን ያሳያል። እሰራው ዘንድ ወደ ይሁዳ ወደ አባቶች መቃብር ከተማ ስደተኝ ብዬ ጠየቅኩት። ንጉሱም ንግስቲቱ ባጠገቡ ተቀምጣ አለ። ይህ ማለት ውይይት ያለበት ይመስላል። ምክንያቱም ባጠገቡ ተቀምጣ ምን እናድርገው እየተባባለ ነው። ከሚስቱ ጋር የተመካከረ ነው። ከዛ ዞር ብሎ ቁጥር 6 ላይ መንገድ እስከ መቼ ነው አለው። አሁን እንግዲህ ተመካክሯል ማለት ነው። መቼ ትመለሳለህ የሚል ተደራራቢ ጥያቄ ስጠይቀው ነው የምናየው። ይህ ጥያቄ የውይይት ያለበት ምንድን ነው የሚያስበው ያለበት ከባለቤት ሚስቱ ንግስቲቱ ባጠገቡ ተቀምጣ ስለሚ ይህ ጥያቄ ውይይት ያለበት ውሳኔ ነበረ። ይህን ጊዜ ትክክለኛ ጊዜ እንደሆነ ነህምያ ተረዳ። ሃሌሉያ። እናም ቁጥር 7 ንጉሥ ይሰደኝ ዘንድ ደስ አለው ይላል። ትክክለኛ ጊዜ ነው። እኔም ዘመኑ ቀጠልኩለት ማለት ይሄን ያህል ጊዜ ነው የምመለሰው በዚህ ሰዓት ብሎ ለሞገስ እንትኑን ስልጣኑን ወደ ሰጠው ማለት ነው። መቼ ነው የምትመለሰው? ምን ላድርግልህ? ምን ትፈልጋለህ? የሚል ጥያቄ አመጣለት። ጨመረ ነህምያ ንጉሥ ደስ ቢለው እስከ ይሁዳ ሀገር እንድደርስ የሚያደርሱኝ በወንዝ ማዶ ላሉት ገዢዎች ደብዳቤ ይሰጠኝ። ሞገስ ሲመጣ እንዲህ ነው የሚሆነው እና የነህምያ ጉዞ ወደ ይሁዳ ወደ ኢየሩሳሌም ከሱሳ የንጉሥ ከተማ እስከ ኢየሩሳሌም 1300 እስከ 1600 ኪሎ ሜትር ይሆናል። ጉዞው ከ3 ወር እስከ 4 ወር ይሆናል በዚያ ዘመን ማለት ነው ጉዞ። ስለዚህ ነህምያ ታላቅ ውሳኔ ነው የወሰነው። ከንጉሥ ቤት ወጥቶ
በጣም ችግር ውስጥ ሊገባ ነው። ለኢየሩሳሌም ሲል ዋጋ ሊከፍል ነው። ራእይ ዋጋ ያስከፍላል። ራእይ ያስጨክናል። ራእይ ስጋን በጥርስ ያስነክሳል። በጣም ራእይ ብዙ ነገር እንደሚያሳጣ ነው የምናየው እዚህ ጋር እና የጉዞውን ችግር ይነግረናል። መንገዱ ረጅም ነው፣ ምድረ በዳ ነው፣ ሌቦች አሉ፣ ጠላቶች አሉ፣ ውሃ የለም፣ ምግብ የለም። ስለዚህ ንጉሥ ጦር አብሮኝ ይላካል፣ ትእዛዝ አብሮኝ የሚሄድ ይላክልኛል። ቁጥር 9 ደብዳቤውን ሰጠዋቸው በወንዝ ማዶ ላሉት አለቆች። ንጉሱም የሰራዊት አለቆችና ፈረሰኞችን ሰደደልኝ። ደብዳቤውን ተቀብለው ረጅምና አስቸጋሪ ጉዞ ቢሆንም እግዚአብሔር ከነህምያ ጋር ስለነበረ ድል ሆነለት። አስቸጋሪ ጉዟችን ላይ፣ አስቸጋሪ መከራ ላይ፣ አስቸጋሪ ችግር ላይ እግዚአብሔር የእሱን ራእይ የተሸክመን ብቻችን አይተውንም። የእግዚአብሔርን ሰው ስናግዝ፣ ምድሩን ስናግዝ፣ ሀገርን ስናግዝ፣ የፈረሰ ቅጥር ስንቆም፣ ስለፈረሰ ቅጥር ተነጋግረናል። ሳምንት ዕለት ስንጀምር የፈረሰ ቅጥር ማለት እስራኤል የሚጠበቅ ቅጥሩን ይጠብቃል። ያ ቅጥሩን ይቀጥራል። የከተማ ቅጥር ነው። ያ ከተማ ቅጥር ከፈረሰ ሌባ እንደፈለገ ስለሚገባ፣ ሽፍታ ስለሚገባ ቅጥር ላይ በደንብ ይቀጠራል። እሱ ቅጥር ነው የፈረሰ። አንደኛ። ሁለተኛ የአባቶች መቃብሩ ተቃጥለው። ነህምያ ግን ሲመጣ የተወደዳችሁ ቅጥር ብቻ ሊሰራ እንዳልመጣ እየሄድን ስናይ በጣም አስደናቂ ነው። መንፈሳዊ ቅጥርንም እየገነባ ነው የመጣ። ስለዚህ ወሬው ተሰማ ይላል። ቁጥር 10 በሰሙ ጊዜ ይላል። እንዴት እንደሰሙ ግን አይገልጽም። ተበሳጩ ነገር ወሬው ተሰማ። ለምንድን ነው የተሰማ? አንድ ሲንግል ሰው አይደለም የመጣ፣ እግዚአብሔር አብሮት የሚሰራ ሰው። በጌታ በኢየሱስ የእግዚአብሔር ትልቅነት፣ እግዚአብሔር አብሯችሁ ሲወጣ ይሰማል። መበሳጨት ይችላል። ጠላት መበሳጨት ይችላል። አሁን እኛ የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን ብለን ክንውኑን ኃላፊነቱን ለእግዚአብሔር ስለሰጠነው የሚበሳጩ አያሳስቡ፣ በፍጹም አያሳስቡ ነው። ቂሞኞች ወደ አያሳስቡ ነው። በሰሙ ጊዜ ይላል። እንዴት እንደሰሙ አይገልጽም። አኖናዊ ሰንበላጥ፣ አሞናዊ ጦቢያ ምናልባት ደብዳቤ ይዞ ስለመጣ በዛ አካባቢ ላሉት ሹማምንቶች ሲያነቡ ሰምቶ ሊሆን ይችላል። ባለስልጣኖች ስለሆኑ በአገር ገዦች መረጃ ደርሷቸው ሊሆን ይችላል። ሰንበላጥ ራሱ አለቃ ስለሆነ ሰምቶ ሊሆን ይችላል። እንዴት እንደው ግን ሰሙ ይላል። መብታቸው ነው መስማት። የኢየሩሳሌም የከተማዋን ቅጥር የሚሰራ የመንፈሳዊ ሕይወት የፈረሰውን የሚሰራ እንደመጣ በሰሙ ጊዜ ተበሳጩ። እንደዚህ ነው የሚለን ቁጥር 10 ለእስራኤል መልካሙን የሚሻውን እንደመጣ በሰሙ ጊዜ እጅግ ተበሳጩ። ሰንበላጥ ተብሎ ይጠራል። የሰማሪያ አካባቢ አለቃ ነው። የሚቃወመውም ኢየሩሳሌም ከተሰራች ኃይላችን ይቀንሳል፣ የንግድ ቦታው ይስፋፋል፣ እነሱ ይበለጽጋሉ፣ እነሱ እንዲሆናሉ፣ እኛ ኃይላችን ያንሳል፣ ተሰሚነት እናጣለን የሚል የራስ ወዳድነት ነው። ጦቢያ አሞናዊ ነው። አሞናዊውን ታውቃላችሁ፣ የእስራኤል ጠላት ነው። አሞን የእስራኤል ጠላት ነው። ምንም ቢሆን በዘመን ሙሉ ጦርነት ሲያደረገ ነው እና እስራኤል እንድትለቀቅ ኢየሩሳሌም እንድትገነባ አይፈልግም። ከንጉስ ጋር ይጠቃቃል እና ንጉስ ስፍራን ሊወስድ የመጣ ሰው አለ ብሎ የእግዚአብሔር ስራ እንዲስተጓጎል ያደርጋል። የነህምያ ስራ የአይሁድን የነህምያን ስራ አቃለን። ጌሴም አረባዊ መሪ ነበር። ሶስቱም ሰዎች ከኢየሩሳሌም ውጭ ነበሩ። የእስራኤል ጠላቶች ነበሩ። ኃይልና ስልጣን ግን ነበራቸው። የእስራኤል ጠላቶች ነበሩ። ከኢየሩሳሌም ከሚሰራው ከቅጥሩ ውጭ ነበሩ። ቢሰራ እዛ ኢየሩሳሌም ሊገቡ አይችሉም፣ አይመለከታቸው። ስለዚህ ኃይለኛና ስልጣን ግን ነበራቸው። ኃይላቸውን ሊጠቀሙ ይፈልጋሉ እና ያለካካሉ። ከእስራኤል ሕዝብ ጋር ከነ ነህምያ ጋር የእነሱን ኃይል ያለካካሉ። እግዚአብሔር እንደቆመ አብሯቸው አልገባቸውም። እግዚአብሔር ለሰልፍ እንደወጣ፣ እግዚአብሔር ለስራ እንደወጣ አልገባቸውም። ሰንበላጥ፣ ጦቢያ፣ ጌሴም የሚያዩ ነህምያን ፊዚካሊ ነህምያን እያዩ ነው። ግን እግዚአብሔር በነህምያ ሊሰራ እንደጀመረ ህዝቡን እንዳቀሳቀሰ አልገባቸውም። የእግዚአብሔር ሞገስ ከነህምያ ጋር እንደነበረ አልገባቸውም። ኢየሱስ ጌታ ነው ብቻው። ማትራቻ ላባዲጋ ላባቃያ
እግዚአብሔር በእናንተ የጀመረው በልጆቻቸው የጀመረው በቤተክርስቲያን የጀመረውን የሚታገሉ እያዩ አልፋችሁ ትሄዳላችሁ። አልፎ የሚያስኬድ የእግዚአብሔር ክብር የእግዚአብሔር ሞገስ ይገጠምባችሁ። ሃሌሉያ። እግዚአብሔር በሱ ላይ ስለመነካት ነበር ትናንት ማገለግል አንድ ቤተክርስቲያን። እግዚአብሔር እሱን የነካው ሰው ደፋር ነው። ሃሌሉያ። ማካላባል አልፎ ይሄዳል፣ ደፍሮ ይንቀሳቀሳል። ኢየሱስ ክርስቶስ ብቻውን ይበቃል። ሁል ጊዜ የእግዚአብሔር ስራ ሲጀመር ተቃዋሚዎች ይመጣሉ። በጣም ይገርመው እኮ ጠላቶች አንድ ሊሆኑ ይችላሉ። አንድ ሆነው ነው የመጡ። ማን ያስተካክልልን? እነዚህ ሰዎች አርታ ቢውታት። ስለዚህ ጠላቶች አንድ ሊሆኑ ይችላሉ፣ ሊስማሙ ይችላሉ፣ ሊግባቡ ይችላሉ። ነገር ግን እግዚአብሔር ከኛ ጋር ከሆነ እናሸንፋቸዋለን። ኢየሱስ ያድናል። ፓካትላዲያ ካሌ ምንድን ያለ እነዚህ ንፍሊሞች የኤናቅ ልጆች ረጃጅሞች እነሱ እንዳንበጣን በእነሱ ፊት እያለ እስራኤላውያን ሲጮህ አያለ። ካሌብ ልዩ መንፈስ ያለበት ካሌብ አይደለም አለ። እነሱን እኛ እግዚአብሔር ከኛ ጋር ስለሆነ እነሱን ለእኛ እንደ እንጀራ ይሆኑልናል። ኢየሱስ ጌታ ነው። ብዙዎችን ያስደነገጥን ንፍሊሞችን በአንድ ቃል ጣላቸዋል። ጥላቸው ተገፏል። እንዲያውም ሃሌሉያ። ቁጥር 11 በጣም የሚናገረው ወደ ኢየሩሳሌም ደረስኩ ይላል። ከ2 እስከ 3 ወር ተጉዞ ደረሰ። ሃሌሉያ። በዚያ ይላል 3 ቀን ያህል ተቀመጥኩ። ተቀምጦ ዝም አይደለም። ምን መስራት እንዳለበት፣ በየት በኩል መጀመር እንዳለበት፣ ምን ማድረግ እንዳለበት የሚያስብበት ጊዜ ያስፈልጋል። ሰው ስራ ለመስራት ሲነሳ በግብታዊነት ወይም ደግሞ ስለሰማ ብድቅ አይልም። ማሰብ አለበት፣ ፕላን ማውጣት አለበት፣ እቅድ ማውጣት፣ ከማን ጋር መስራት አለበት፣ ማን ነው የሚያስፈልገው፣ መጸለይ አለበት። ምናልባት ራዕይ ውስጣችሁ ላለ መልእክትም ነው። ዛሬ አንድ ወንድም መጥቶ ስለ ራዕይ ያወራል ነበር፣ ምን ማድረግ እንዳለበት። ኢየሱስ ጌታ ነው። መልእክትም ነው። በዚያ 3 ቀን ያህል ተቀመጥኩ፣ በሌሊት ተነሳሁ ይላል። ሃሌሉያ። ልመረምር ረቢን ያስተውደዘ ከኔ ጋር አያሌ ሰዎች ነበሩ። በልቤ እንዳለው ጌታ እንዳስቀመጠው ለመስራት ሚስጥሩን መጠበቅ አለበት። የመሪ ጥበብ ሚስጥር መጠበቅ፣ የራዕይ ጥበብ ሚስጥር መጠበቅ። ቁጥር 12 ነህምያ ከቁጥር 12 እስከ 16 ከተቀመጠበት እንስሳ በቀር ማንም አላየውም ይላል አይደል? ለምን ለመዘጋጀት፣ ተቃዋሚዎችን ለመከላከል እንዳያደክሙት፣ የት እንደደረሰ ምን እያሰበ እንዳለ ካወቁ ሊቀድሙት ይችላል፣ ሊያደክሙት ይችላል፣ ሊያዘሉት ይችላል። ሌላው ጊዜን ለመጠቀም ከእግዚአብሔር ጋር ለመጀመር ስራው ተስማምቶ መቼ ሊጀምር? ሰው ማግባት አለበት አይደል? መቼ ነው ማገባ? አሁን ነው ወይ? ማንን ነው ማገባ ብሎ መጸለይ መቻል አለበት። ብድቅ ብሎ ላግባ አይደል? መቼ ሊጀምር? ከእግዚአብሔር ጋር ለመጀመር፣ እግዚአብሔርን ለማስቀደም። ቄሮስ እንዳለው በፊት ይሄዳለሁ አይደል ያለው? ተራሮችን ትክክል አደርጋለሁ፣ የናሱን ደጆች ስራ። እግዚአብሔር ሲቀድም እንዲህ ነው፣ በፊታችን ሲሄድ ትክክል ያደርጋል። የናሱ ደጆች ይሰብራል፣ የብረት መወርወሪያው ይቆርጣል። ሃሌሉያ። በስውር የተሰወረውን መዝገብ እሰጣለሁ። ጠላት የደፈነው ሁሉ እኔ በፊት እጄ ገላልጬ እሰጣለሁ ለቂሮስ አለው። ኢሳይያስ 45 ላይ ብቻውን ያለው መውጫና መግቢያውን ለማየት ሃሌሉያ ዞሬ ተመለከትኩ እንዳለ ኢየሱስ ጌታ ነው። ወዴት እንደሄድኩ ምን እንዳደረግኩ አላወቁም ነበር ይላል ሹማምንቱ። ለአይሁድ፣ ለካህናት፣ ለአለቆች፣ ለሹማምንቱ ስራ ቢሰሩ ለነበሩት ለሌሎችም ገና አልነገርኳቸውም ይላል። ቁጥር 17 ኑና የኢየሩሳሌም ቅጥር እንስራ አለ። እንግዲህ አይቶ ከጨረሰ በኋላ የሀገሩን ሕዝብ መጥራት ጀመረ። መሳለቂያ እንዳንሆን የአምላክ እጅ በእኔ ላይ ነው፣ መልካም እንደሆነች ንጉሥም የነገረኝን ቃል ነገርኳቸው ይላል። ሰበሰባቸውና ሰዎች ኑ እንስራ፣
ኢየሩሳሌም ቅጥር እንስራ። አይቶ ከጨረሰ በኋላ ሰዎችን ሰበሰበ። በኢየሩሳሌም ላይ የመጡ ከምርኮ የተመለሱ ብዙ ዋጋ የከፈሉ ተበታትነው ያሉ እስራኤላውያን ኢየሩሳሌም ቅጥሯ ፈርሶ በእሷ ለመኖር ያልቻሉ ተመልሰው ያዘኑ የተከዙ ልባቸው የወረደ እግዚአብሔርን ለማምለክ ያልቻሉ ከእግዚአብሔር ጋር ለመቀጠል ያልቻሉ የእግዚአብሔርን ስም ለመጥራት ያልቻሉ ብዙ ነገራቸው የፈራረሰ ካህናቶቻቸው የተበታተኑ ማምለኪያ ያጡ የእግዚአብሔርን ፊት የሚፈልጉበት ያጡ ልባቸው የወረደ ብዙ ነገር ጉዳት የደረሰባቸው ባሪያ የሆኑ ለወንድሞቻቸው ባሪያ የሆኑ ሎሌ የሆኑ በጣም ብዙ ችግር የደረሰባቸው ኑ የኢየሩሳሌም ቅጥር እንስራ ብሎ ጠራቸው። መሳለቂያ እንዳንሆን ኑ አለ። ከዛ ምን አላቸው? የአምላኬ እጅ በእኔ ላይ ነች አላቸው። አሁን የምትፈልጉት እኔን ሳይሆን የአምላኬን እጅ አይደል? እጅ ይዤ መጥቻለሁ። የአምላኬን እጅ ወደ ኢየሩሳሌም ይዤ መጥቻለሁ እና እሱም ደግሞ የአምላኬ እጅ በእኔ ላይ እንደሆነች ንጉሱ አይቷል። ንጉሱ የነገረኝን ቃል ኑ ልንገራችሁ አላቸው። ሃሌሉያ። ከቁጥር 4 እስከ 8 የሆነውን ነገር ነገራቸው። ፈቃድ እንደሰጠው ወደ ኢየሩሳሌም ለመምጣት ደብዳቤ እንደሰጠው ለአለቆች መንገድ እንደከፈተለት ማንም እንዳይቋቋመው እንዳስፈቀደለት ንብረት ለቅጥሩ ለበሮቹ የሚሆን እንጨት ከንጉስ ደብዳቤ ከዱር ጠባቂው እንደተሰጠው ነገራቸው። ሞገስ እንዳገኘ ነገራቸው። ጥበቃ እንደተደረገለት ነገራቸው። ሰራዊት፣ ፈረሰኞች ሁሉ ነገራቸው። እግዚአብሔር እንዴት እንዳከበደ። ሃሌሉያ። ጊዜ ቀጥሮለት እኔን እንዲመጣለሁ ብዬ በዚህ ጊዜ እንደምመጣ ነግሬው ነው የመጣሁት ብሎ ጊዜ ነገራቸው። የተሰጠውን እግዚአብሔር ሰጠው ሞገስ ነገራቸው። በንጉስ ፊት ሞገስ እንዳገኘ በደንብ ነገራቸው። እግዚአብሔር እጅ ከእርሱ ጋር በመሆኑ እንዲህ እንደሆነለት በደንብ ነገራቸው። ቁጥር 18 የእግዚአብሔር እጅ ከነህምያ ጋር እንደሆነች አዩ ይላል። ጠላቶች ማለት ነው። የእግዚአብሔር እጅ ከነህምያ ጋር እንደሆነች አዩ። አሁን ስራ እየተጀመረ እየተንቀሳቀሰ ነው። ህዝብ እየተሰበሰበ ነው። ህዝቡ ከእሱ ጋር እየሆኑ እንሰራለን፣ እኛም እንሰራለን የሚል ነገር እየመጣ ነው። እንነሳ እንስራ አሉ ሰው ህዝቡ አሉ እና እጃቸውን ለበጎ ስራ አበረቱ። አሸነፈ ማለት እግዚአብሔርን ይዘን ስንወጣ የሰዎችን ልብ እናገኛለን። መንፈሳዊ ነገር የእግዚአብሔር እጅ ከኛ ጋር ሲሆን ነው የሚሰራ። ኢየሱስ ብቻውን ያለ እንነሳና እንስራ አሉ። እጃቸውን ለበጎ ስራ አበረቱ። የተወደዳችሁ ባርካችኋል። ልባችሁ ለበጎ ስራ ይበርታ። እጃችሁ ለበጎ ስራ ይበርታ በጌታ በኢየሱስ ስም። የእግዚአብሔር ቃል ሲናገር ባሪያዬን ዳዊትን አገኘሁት፣ ቅዱስ ቅባቴን ቀባሁት፣ የአመፃ ልጅ አመፃ አይጨምርበት፣ እጄ ትረዳዋለች። ሃሌሉያ ሃሌሉያ። የአመፃ ልጅ አመፃ አይጨምርበትም ማለት እጄ ትረዳዋለች። እጁ የእግዚአብሔር እጅ ለበጎ ስራ ያበርታችሁ። አመፃ አይጨምርባችሁ፣ ክፋት አይጨምርባችሁ፣ ተንኮል አይጨምርባችሁ። ለበጎ ስራ ልባችሁና እጃችሁ በኢየሱስ ስም ይበርታ። ሃሌሉያ። እጄን አቅም እንደሰጠው ይናገራል፣ ኃይል እንደሰጠው ይናገራል። ኢየሱስ ጌታ ነው። ሃሌሉያ። ለበጎ ስራ መበርታት ወሳኝ ነው። የተወደዳችሁ እነ ሰንበላጥ ሲሰሙ በንቀት ሳቁብን ይላል። ጠላትን ይሰማል። እኛ ግን ፍጥነታችን እንቀጥላለን። መስማት ይችላል። እኛ ግን እንቀጥላለን፣ እንፈጥናለን። ለበጎ ስራ እንበረታለን። ለበጎ ስራ ሃሌሉያ። ሰው ለመስራት ከተነሳ የማይንቀሳቀስ ጠላት የለም፣ የማይንቅ ጠላት የለም። ለመስራት ከተነሳ የሚንቅ ጠላት አለ። ይህ ግን ስራው የሚሰራበት ምልክት ነው። ሰው ስራ ሲሰራ ይናቃል፣ ይሰደባል፣ ይጠላል። ምን ታየው ምናምን ምን ልታይ ይላል። የሱ አርፎ አይቀመጥም። ተገለጠ እኮ ሄደ እኮ ወጣ እኮ። የምታደርጉት ነገር ሁሉ ለታይታይ ይመስላል። ሰው ለምን ሰው ራሱን ነው የሚያየው፣ ራሱን ነው የሚያየው። በቃ ራሱን ሊያደርግ የሚችለው ለታይታይ ይመስላል። ለእውነት፣ ለጽድቅ፣ ለሽልማት፣ ለአገልግሎት ለምናምን ስትሮጡ ጠላት ይበሳጫል። ስጋ ለባሽ ራሱ ይቆጣል። እነዚህ ሰዎች እኮ የስልጣን ጉዳይ ነው። ኢየሩሳሌም ብትሰራ ምን ልንሆን ነው ብለው ተጨንቀው ተባበሩ።
ስራው የመስራት ምልክት የጠላት እንቅስቃሴ ነው። የተወደዳችሁ እንዳትፈሩ። ፖለቲካን ያደረጉበት በንጉስ ላይ ትሸፍቱ ዘንድ ትወዳላችሁ ብለው ህዝቡን ማስፈራራት ጀመሩ። እኮ ንጉስ ሊሆን ነው ሊያጭበረብር የመጣ ብለው ነህሚያ ክፍት ደብዳቤ እስከ መጻፍ እሱ ጋር አልደረስንም እንጂ በጣም የሚያስጨንቅ ተጽዕኖ ያደረጉበት በነህሚያ ላይ። በንጉስ ልትሸፍቱ ነው ብለው ከንጉስ ጋር አገናኙ። ቁጥር 20 ላይ እሱ ለማጋጨት አሰቡ፣ ሴራ አሴሩ ይለናል። ነህሚያ ነው የሚጽፍልን። እኔ መልሼ የሰማይ አምላክ ያከናውንናል እባክህ አልኳቸው። እኔ መልስ ይሄ ነው፣ የሰማይ አምላክ ነው ጉዳዩ፣ የሰማይ የኔ አይደለም አይነት ነው የሚላቸው። በጌታ በኢየሱስ ስም የጠላት ሴራው አይስራለት፣ የጠላት የክፉ ሴራው አይስራለት። ኪሳራ ውስጥ ይግባ። አቃላችሁ የምታዩበት መንፈስ ይገጠምላችሁ። ሃሌሉያ። መልስ አሳጧቸው። የሰማይ አምላክ ያከናውን እርግጠኛ ነኝ አላቸው። ያከናውንልናል። ያከናውንልን ይችላል አይደለም። እኛ መነሳት ነው የሚጠበቅብን እንጂ እናንተ እንዳውም እድል ፈንታ የላችሁ፣ ዞር በሉ አላችሁ። ማውራት ትችላላችሁ፣ የፈለጋችሁን በሉ። እኛ አንወርድም፣ ስራችንን እንሰራለን። የሰማይ አምላክ ያከናውንልን፣ እኛም ባሪያዎች እንነሳለን። የሚሰራው ማን ነው? እግዚአብሔር ነው። የጀመረው ማን ነው? እግዚአብሔር ነው። ሃሌሉያ። ከኛ ጋር የተነሳው ማን ነው? እግዚአብሔር ነው። እኛ የእግዚአብሔር ምኖች ነን? ባሪያዎች ነን። አውቃላችሁ፣ እኛ የእግዚአብሔር አገልጋዮች ነን። እኛ የእግዚአብሔር ባሪያዎች ነን። ተነስተን ነው የምንሰራው። እንነሳለን፣ እንተባበራለን ማለት ነው። እንነሳለን ማለት አንድ ላይ ነን ማለት ነው። እንነሳለን። የተወደዳችሁ አንፈራችሁም፣ እንሰራለን፣ አታቆሙንም የሚል ኃይል አለን። የእግዚአብሔር ባሪያዎች ነን። በአምላካችን እንመካለን። እናንተ ግን ተቃዋሚዎች። ሃሌሉያ። መስራታችንን መፈጸማችንን ታያላችሁ፣ ትከስራላችሁ የሚል ኃይለኛ ነገር ነው የመጣባችሁ። እድል ፈንታ፣ መብት፣ መታሰቢያ የላችሁ። እድል ፈንታ፣ መብት፣ መታሰቢያ የላችሁ አልኳቸው። ኢየሱስ ክርስቶስ ጌታ። እግዚአብሔር ስራ ለመስራት ሲነሳ እግዚአብሔር ስራ ለመስራት ሲነሳ እግዚአብሔር አብሮት የሚሰራ ሰው ይፈልግ። በዛኛው ዘመን ነህምያን አግኝቷል። በዚህ ዘመን ይሄን እናንተ ነው አብረን እንስራ ይላል። ተነስተን እንስራ ይላል። እግዚአብሔር ራሱ ይጠይቃል። ሁሉ ጊዜ አብሮት ሰው እግዚአብሔር ሲነሳ ጠላት ይደነግጣል። ጠላት የሚደነግጠው እግዚአብሔር አብሮ ሲነሳ ከሚነሳ ሰው ጋር። ዛሬ መልእክቴ እግዚአብሔር አብሮን ይሰራል፣ እኛም ተነስተን ባሪያዎችም እንሰራለን፣ እሱ ደግሞ ያከናውንልናል። የክንውኑ ቁልፍ ራሱ እግዚአብሔር ነው። ኢየሱስ ክርስቶስ ጌታ። ኢየሩሳሌም ሲጠነክር የእነርሱ ተጽዕኖ ይቀንሳል። ስለዚህ ነው የሚበሳጩ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ማክሬጂ ሌቤዲ በጣም የሚገርም። ስለነዚህ ሰዎች በጣም ብዙ ልንረዳ እንችላለን። በጣም ክፉ ሰዎች ናቸው። በጣም የእግዚአብሔርን ነገር ለመስራት ፍርሃትም መጥቶባቸዋል፣ ድንጋጤም መጥቶባቸዋል። ነገር ግን እግዚአብሔር በነህምያ ላይ ጀምሮ ይሰራል። ኢየሱስ ብቻውን ያድናል። ሃሌሉያ። ማክራጃላ ባዲጋላ ጎዳላ ባዲ እናመሰግንሃለን። ዛሬም እንደገና የተቃጠሉ በሮች እንደገና ይነሳሉ። የፈረሱ ቅጥር እንደገና ይሰራል። የተሰበረ ልብ እንደገና ይፈወሳል። ሃሌሉያ። ነህምያ ሲጀማምር እዚህ ምዕራፍ 1 እና ምዕራፍ 2 ላይ የቅጥር ጉዳይ ይመስላል፣ የግንብ ጉዳይ ይመስላል። እንደዛ አይደለም። እየገባን እናየዋለን። ብዙ ዘመን የተዘጉ በሮች ናቸው የኢየሩሳሌም በሮች የተከፈቱ። የተዘጉ በሮች የሚከፈቱበት፣ የቆሙ ነገሮች የሚንቀሳቀሱበት፣ የዘገዩ ተስፋዎች የሚፈጸሙበት
ነህምያ የጀመረው እንቅስቃሴ ነው። አሜን ይሁንልን። ኢየሱስ ክርስቶስ ጌታ ነው። ዛሬ ፍርስርስ ያለ ነገር አለን፣ እግዚአብሔር ይገነባዋል። መንፈስ ቅዱስ ያቆመዋል። እንደገና በግንባታ ያሳያል። እግዚአብሔር የፈረሰውን ያነሳል፣ የተቃጠሉን ይመልስና ይጠግናል። የተዘጋውን በር እንደገና ከፍቶ ያስገባናል። በጣም አስደናቂ ነው። የሰማይ አምላክ እንዲህ ይላል፣ በፍርስራሹ መካከል የተቀመጥኩበት ዘመን አብቅቷል። ሃሌሉያ፣ አብቅቷል። ሳይገባኝ የተቀመጥኩበት ሳላስተዋል ፍርስራሹ መካከል የተቀመጥኩበት ዘመን አብቅቷል። ዛሬ ለቅሶ፣ ጭንቀት ወደ ስራ፣ ወደ ተግባር ይቀየራል። የተወደደ እናከብርሃለን። የሚስቁብን እያዩ እንበዛለን። የሚስቁብን እያዩ እንሰፋለን። የሚስቁብን እያዩ እንገነባለን። አይሆንም የሚሉ መሳለቂያ የሚያደርጉን እያዩ እኛ ግን እንበለጽጋለን። የእግዚአብሔር መንፈስ እንሞላለን። ቅድም እንደ ስብከት ፕሮግራም መምራት ላይ እንደነገረች ገላትያ 5 ላይ እንዳለ የመንፈስ ፍሬዎች እናፈራለን፣ እንበዛለን። ክርስቶስ መልክ በእኛ ይታያል፣ እንጨምራለን፣ እንገለጣለን። ሃሌሉያ! ከእግዚአብሔር ሞገስ ይመጣልናል፣ ድጋፍ ይመጣልናል፣ ያልጠበቅነው እርዳታ ይመጣልናል። ለነህምያ እንደሆነለት ሞገስ መጣለት፣ እርዳታ መጣለት። የሚያስፈልገው በጀት ተለቀቅ። በኢየሱስ ባለራእዮች ይናገራሉ። የሚያስፈልጋችሁ በጀት ይለቀቅ። ራእይ ዝም ብሎ አይሰራም። ራእይ ያስፈልጋል፣ ገንዘብ ያስፈልጋል። ራእይ ለመስራት በኢየሱስም በጀቶች ይለቀቁ። በኢየሱስም ራእዮች ይቀጥሉ። ማላባጋዲ ጋላቡ የእግዚአብሔር እጅ እንደ ነህምያ በላያችን ላይ ይሁን። በላይ ላይ ነበራል። በኢየሱስ እርግጠኛ ሁነን። በጣም ይገርመው የእግዚአብሔር እጅ በላዩ ላይ ነበር፣ በኤልያስ ላይ ነበረ። በቃ እነዛ የበዓል ነቢያቶችን ሁሉ ሲያሳርድ ሕዝቅኤል በእግዚአብሔር እጅ አወጣኝ በላይ ላይ ነበረች ይላል። የእግዚአብሔር እጅ በዚህ ሰዎች ላይ ከመጣች ታላላቅ ነገር ታደርጋለች። በኢየሱስ ስም የእግዚአብሔር እጅ በእናንተ ላይ ትሁን። በኢየሱስ ስም ታላቅ ነገር ይሁንላችሁ። በሞገስ ጥገብ፣ ያልጠበቃችሁት ነገር ያገኛችሁ። ሃሌሉያ! ወደ አዲስ አደራረግ፣ ወደ አዲስ ፕሮግራም፣ ወደ አዲስ አጀንዳ፣ ወደ አዲስ ራዕይ። ነህምያ አልቅሶ አዝኖ ጸልዮ እንዲሁም ኩርትም ብሎ አልቀረም። ወደ አዲስ ራዕይ፣ ወደ አዲስ ነገር፣ ወደ አለመው ኢላማ ወዳደረገው ተፈነጠረ። በኢየሱስ የሚያስፈነጥር ወደ እግዚአብሔር ፈቃድ የሚያስገባ የእግዚአብሔር ክብር ያገኛችሁ። ሃሌሉያ! እግዚአብሔር የጠራን የፈረሰውን እንድናነሳ፣ የወደቀውን እንድናነሳ፣ የተቃጠለውን እንድንገነባ፣ የወደቀውን እንድናቆም ነው የጠራን። ኢየሱስ ጌታ ነው። እግዚአብሔር ጠርቶ ነው። ጥሪያችን ከላይ ነው። ኢየሱስ ያድናል። ቅድም መርሲ እንዳነገረችን እንደ ሙሉ ወንጌል ይሄ ግንቦት ወር የወንጌል ወር ነው። በዚህ አንድ ነፍስ ለጌታ ማምጣት ወሳኝ ነው። መናገር እኛ ጎትተን አናመጣውም። ማዳን የእግዚአብሔር ነው፣ ግን መናገር ይጠበቅብናል። ወንጌልን መናገር እኛ በሳምንት 3-4 ቀን ሌሊት 12 ሰዓት እንወጣለን። እየታረሰ ነው፣ ምድሩ እየታረሰ ነው። ኢየሱስ ክርስቶስ ጌታ ነው። ወንጌል በኃይል እየተሰራ ነው። ሰዎች እየዳኑ ነው። ዛሬ በምንድን ነው የምንጨነቅ? ምንድን ነው እንደ ነህምያ ልባችንን አፍና አድርጎ የያዘን? ምን ራእይ ነው ውስጣችን ያለ? ምን አይነት ነገር በላን፣ ጠጣን፣ ተኛን፣ ተነሳን፣ ወለድን፣ አገባን? እሱ ነው የኛ ራእይ። ክርስቶስ ኢየሱስ ወደዚህ ምድር የመጣበት የእግዚአብሔር የልቡ ሐሳብ እንዲፈጸም ምንድን ነው? የእግዚአብሔር ቃል ኤፌሶን ምዕራፍ 1:10 ላይ የእግዚአብሔር የልቡ ሐሳብ ዓለምን በክርስቶስ ኢየሱስ መጠቅለል ነው። የልቡ ሐሳብ ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 4 እኔ የአባቴን ፈቃድ አደርጋለሁ። ምግቤ ሄደዋል። የአባቱ ፈቃድ ይሄ ነው። የኛ ምንድነው ፎከሳችን፣ ትኩረታችን፣ ልባችን የሚዝንበት የሚደክምበት? እኔ አንዳንድ ጊዜ የሆነ እንደዚህ በዓል ተደርጎ ህዝብ ብቻ ሳይሆን ሁሉ ሰው አልዳነም ብዬ በጣም ነው ማዘን። እንዴት ይመጣል ጌታ ኢየሱስ? የዘገየበት እኮ ብዙዎቻችን ስላልዳን ነው። ምንድነው የሚያስጨንቀን? በምን ጉዳይ ነው የምንጸልየው? እንዴት እንስራ? ሃሌሉያ! የነህምያን መንገድ እንከተል።
ጭንቀታችን ወደ ጸሎት ይቀየር። ጸሎታችን ወደ ራእይ ይቀየር። ራእያችን ወደ እቅድ ይቀየር። እቅዳችን ወደ እርምጃ ይቀየር። ተቃውሞ ያን ጊዜ ወደ ድል ይለወጣል። ሻካላ ቦጋ ባጋላ ባጋ ሊያላባያ እምነት ወደ ድል ያመጣናል። እምነት የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። ሃሌሉያ! የሚያስነሳ መንፈስ ያገኘን፣ የሚቀሰቅስ መንፈስ ያገኘን፣ ብድግ የሚያደርግ መንፈስ ያገኘን። ያለንበት ነገር አይመቸን። በጌታ በኢየሱስም ለእግዚአብሔር ስራ የሚያወጣ ለእግዚአብሔር ለመንግስቱ የሚያወጣ በጌታ በኢየሱስ ክርስቶስ ስም አይናችን ከክርስቶስ ሳይነሳ ለመንግስቱ ብቁ የሚያደርግ የእግዚአብሔር ጸጋና መንፈስ ያገኘን። ሁሉ ትተን የምንከተልበት ጸጋ ያገኘን። ቼካላ ሞራ ባጋዲ ያላሙ የምንረዳበት የምንቀድምበት የጠላትን አሽክላ የምናፈርስበት መንፈስ ያገኘን። ነገሮችን የምንመረምርበት ቀድመን የምንረዳበት መንፈስ ያገኘን። በሌሊት ተነስቼ ማንም ሳያየኝ ከተቀመጥኩበት በቀር መረመርኳል። መመርመር ያስፈልጋል። ዘመኑን መመርመር ዋጁት ይላል። መርምሩ፣ ቅደሙት። ሃሌሉያ! ለሶስት ቀን ጸጥ ብዬ ነው የሚለው ማንንም ሳይማክ በኢየሱስ ለእኔም ለእናንተም የጥበብ ይገጠምልን። በኢየሱስ የሚመረምር መንፈስ ቤት ገብተን ቤት እንደምንወስድ ፕሮግራም እንደሚያደርግ መንፈስ ያለ። ሃሌሉያ! ጠላት መበሳጨት መብቱ ነው፣ የእሱ ድርሻ ነው። የእኛ መስራት ነው። አንዳንዴ እሱ ስለተበሳጨ፣ እሱ ስለተሳደብ፣ እሱ ስለናቀ ቢዚ ሊያደርገን ይፈልጋል። አእምሯችንን ይይዛል። ሳቀብኝ እኮ ቀለደብኝ እኮ መብቱ ነው። እሱ የተሰጠው ነው። መሳቅ፣ መቀለድ፣ ማፌዝ የተሰጣቸው ሰዎች አሉ። ጠላት የሚጠቀምባቸው መብቱ ነው። እኛ ደግሞ መስራት፣ የሰማይ አምላክ ማከናወን የኛ ድል ፈንታ። ሃሌሉያ! ተበሳጩ ሰንበላለን ጥና ኢትዮጵያ ተቃውሟቸው በብስጭት ነው የገለጡት። ምን ይታረጉ ነው የተሰባሰባቸው? እሱ እንዴት ፖለቲካ ነው ምናምን የፈለገውን ይበል። መልከ ብዙ መንፈስ አለ። ዛሬ በጌታ በኢየሱስ ከእናንተ ዙሪያ ይቋረጥ። በኢየሱስ አቋርጣለሁ፣ ይቋረጥ። ሳቁ በኢየሱስ ወደ ለቅሶ ይቀር። ፌዙ ወደ ትካዜ ይቀር። አዩ ይላል እግዚአብሔር ከነህምያ ጋር እንዳለ አዩ። የእግዚአብሔር ልጅ ከነህምያ ጋር እንዳለ አዩ እኮ ነው የሚል ቁጥር 18 ላይ አይተናል። ኢየሱስ ጌታ ይህ ኢየሱስ ጌታ ነው። እግዚአብሔር ካለ መንገድ አለ። አብሮን ካለ ህይወት አለ፣ ድል አለ። ሃሌሉያ! የአምላክ እጅ በእኔ ላይ ነበረች። ምልክቱ ሞገስ አለኝ፣ ኃይል አለኝ፣ ድጋፍ ተሰጥቶኛል ብሎ አስረዳ። የእግዚአብሔር እጅ ከእናንተ ጋር ይሁን። ጌታ ሆይ እናመሰግንሃለን። ያስፈልገን በጀት ይለቀቅልን። ለስራችን ብቁ የሚያደርግ በጀት ይለቀቅልን። እስኪ ጥቂት እናሰላስል።